መንገዜም ከ3 ቀን በላይ መኮራረፉ አግባብ አይደለም። አመቱን ሙሉ ተቆራርጦ ኖሮ ቆይቶ ረመዳን ሲመጣ አፍበሉኝ ማለት አግባብ አይደለም። ነገር ግን አላህን ፈርቶ ሸሪዓውን በየትኛውም ወር ጊዜ መተግበሩን ትቶ የቆየ ሰው ረመዳን ሲመጣ ሊያደርግ ይገባል። ለረመዳን ብቻ ብሎ ይሄ ማድረጉ የዲን አካል ነው ሳይባባሉ ማለት ባይሆን እዚህ ጋር ጥንቃቄ ማድረግ የሚያስፈልገው ምንም ተቀያይሞ የማያውቁ ሰዎች ምናልባት አስቀይሜ ከሆነ አፍበለኝ ያሉ የረመዳን የአፉታ ሜሴጅ መላላክ ይሄ አግባብ አይደለም። በዚህ መልኩ ከሆነ ቢድዓም ነው። ሰዎች ውስጣቸው ላይ መጥፎ ጥርጣሬ እንዲፈጠርም መነሻና ሰበብ ይሆናል። በቃ ይሄ ሰው ሲያማኝ ኖሮ ነው፣ ስሜን ሲያጠፋ ኖራ ነው አሁን አፉታ የሚጠይቀው የሚል መጥፎ ጥርጣሬን ስለሚያመጣ በትክክል የበደሉት ያስቀየሙት ሰው ካለ በግልጽ ሄዶ ይቅርታ መጠየቅ፣ ማንነትን ግልጽ አድርጉ። ይህ ከሌለ ግን እንዲሁ ረመዳን ስለመጣ ብቻ አፉ በሉኝ ያሉ ሜሴጅ መላላክ ይሄ አግባብ አይደለም። ከነገሮች ሁሉ አላህ ዘንድ ይበልጥ የተጠላ የተወገዘ ነገር ቢኖር ቢድዓ ነው። ከቢድዓ ሁሉ ልንርቅ ይገባናል።